ይህች ብዙዎች ሁለቴ እንኳን ሳያስቡ ለመኖር ተቀዳሚ ምርጫቸው የሚያደርጓት የተቀሩት ደግሞ በውበቷና ፈጣሪ ሳይሰስት በቸራት ተፈጥሯ ተማርከው ምድራዊ ገነት እያሉ አፋቸውን ሞልተው የሚጠሯት ሀያሉ አገር ማናት? ሰላም ውድ የሉሲ ቲፕስ 2 ቤተሰቦች፣ እነሆ ለዛሬም ወደዚች ተፈጥሮ ጥበቧን ሳትሰስት አሳምራ ወደ ሰራቻትና የዓለማችን ቢሊዮነሮች ሳይቀር ምርጫቸው ወዳደረጓት ስዊዘርላንድ ጎራ ብለን አንዳንድ አስገራሚ ነገሮችን ሹክ ልንላችሁ ነውና አብራችሁን ቆዩ። ይህቺ ዓለም ምርጥ ሀገሮች ከምትላቸው የዓለም ሀገራት ስም ዝርዝር ውስጥ ስሟ የማይጠፋው ስዊዘርላንድ ያለ ምክንያት የብዙሃኑ ምርጫ አልሆነችም። በዚህ ለዓይን በሚስበው እጅግ ውብ ከሆነው ተፈጥሮ ባልተናነሰ በሁለት እግሩ ደንደን ብሎ የቆመው ጠንካራ ኢኮኖሚዋም ብዙዎች የሚቀኑባት ሀገር አድርጓታል። ምንም እንኳን የሀገሪ ሰው ሀገር ማለት ሰው ነው ቢልም ስዊዘርላንድ ግን ሀገር ማለት ተፈጥሮም ጭምር ነው ትለናለች። በዚህ ጥርት ባለው ሰማይ ላይ እንደ ቀልድ ያነጠፉት በሚመስለው አረንጓዴ የሳር መልክዓ ምድሯ ላይ እንደ እባብ የሚምዘገዘጉት ባቡሮቿ፣ በየሜዳው የተሰሩት ውብ ቤቶቿ እንዲሁም ረጋ ብለው ከሚፈሱት ወንዞቿና ቃጭል እያቃጨሉ ሳር ከሚግጡት ላሞቿ ጋር ተዳምሮ ስዊዘርላንድን ምድራዊ ገነት አስመስሏታል ብንል ማጋነን አይሆንብንም። ታዲያ ለዚህም ይመስላል አብዛኛው ነዋሪዋ ሊባል በሚችል መልኩ ከተማ ለምን እያለ ጓዙን ጠቅሎ ከተፈጥሮ ጋር ለመዋሃድ እንዲህ ባለው የስዊዘርላንድ ገጠራማ ስፍራ ላይ ኑሮን ለማድረግ ጎጆን የሚቀልሰው። ይህንም ከተቀረው ዓለም ሁካታና የተበከለ አየር ራቅ ብሎ ከተፈጥሮ ጋር ጊዜ ማሳለፍ ለሚፈልግ ሰው ሁነኛ ቦታ ሲሆን ታዲያ ከተፈጥሯዊ ውበቷ ባልተናነሰ በኢኮኖሚም የማትታማው ስዊዘርላንድ ከዓለም ሀገራት የሀብት ደረጃ በ16ኛ ላይ የተቀመጠች ሲሆን ታዲያ ለዚህም ኮቪድና የሩሲያ ጦርነት እንኳን ካልነቀነቀው ከተረጋጋው ኢኮኖሚዋ ጀርባ የግንባር ቀደሙን ድርሻ የሚይዘው የተደራጀውና የተጠናው የባንክና የፋይናንስ ስርዓቷ ሲሆን ስዊዘርላንድ በባንክ ሲስተሟ እጅጉን የተደራጀችና ስዊዝ ባንክን ጨምሮ የበርካታ ጠንካራ ባንኮች መናኸሪያም ናት። ታዲያ ለዚህም ይመስላል ጥቂት የማይባሉ ክብራቸው በሆዳቸው የሆኑ አምባገነንና ሙሰኛ የአፍሪካ መሪዎች ከሚመዘብሩት የህዝብ ሀብትና ወቅር ላይ ቆንጠር እያደረጉ ወደ እነዚህ የስዊዘርላንድ ባንኮች ሀብታቸውን ለመደበቅ የሚሮጡት። ይህቺ ከባንኮች በዘለለ የተለያዩ የዓለም መንግስታት ድርጅቶች መቀመጫም ጭምር የሆነች ሀገር ስትሆን የተባበሩት መንግስታት ድርጅት፣ የዓለም የጤና ድርጅት፣ የዓለም ሜትሮሎጂ ድርጅት፣ የዓለም ቀይ መስቀል እና ቀይ ጨረቃ የመሳሰሉ ድርጅቶች ዋና መቀመጫ ስትሆን ለዚህም እንደ ዋነኛ ምክንያት ሊጠቀስ የሚችሉ ደግሞ ደህንነቷ የተጠበቀች ሀገር ስለመሆኗ ነው። ታዲያ ሰላም ወዳዷ ስዊዘርላንድ እምብዛም የጦርነት ታሪክ ላይ ስሟ ባይኖርና ለጦርነት የሚያሰጋ ሁኔታ ውስጥ ባትሆንም በጦር መሳሪያ ክምችቷ ግን ከአሜሪካና ሩሲያን ከመሳሰሉ ሀገራት ተርታ የምትሰለፍ ሀገር ናት። ታዲያ ለዚህም ይመስላል ካልተዋጋንበትማ አይናኑን እንኳን እንየው ያሉ የሚመስሉት ስዊዘርላንዳውያኑ በየዓመቱ የጦር መሳሪያዎቻቸውን በአደባባይ ላይ ያወጡ ፌስቲቫል የሚያዘጋጁ ሲሆን ይህም በጦር ኃይሏም አቅም እንዳላት ለዓለም ማሳያ ነው። ታዲያ ቢሊዮነሮችና ተጽዕኖ ፈጣሪ ሰዎች ሳይቀር በርካታ የዓለማችን ሰዎች ለመሄድ ከሚመርጧትና ከተፈላጊነቷ ጀርባ በርከት ያሉ ምክንያቶች ያሉ ሲሆን እኔም እነዚህን ምክንያቶች አንድ ብዬ ልጀምርላቸው። አንደኛ፣ የዓለማችን ደህንነቷ የተጠበቀች ሀገር መሆኗ። ስዊዘርላንድ በዓለማችን ካሉ ደህንነታቸው የተጠበቁ ከሚባሉ ሀገራት ውስጥ በዋነኛነት የምትቀመጥ ሲሆን በተለያዩ ጊዜያት የወጡ የተለያዩ ጥናቶች እንደሚያሳዩት በዓለማችን ላይ ካሉ ደህንነታቸው ከተጠበቁ ሀገራት መካከል ስዊዘርላንድን ከ5ኛ እስከ 10ኛ ባለው ደረጃ ውስጥ ያስቀምጧታል። ታዲያ ይህቺ ወንጀል ብሎ ነገር የማያውቃት ስዊዘርላንድ ለዜጎቿም ሆነ ከተቀረው ዓለም ለመጣው
ያላቸው ነዋሪዎቿ ሰላምና ደህንነትን በነፃ የምታድል ሀገር ስትሆን ለዚህም አነስተኛ የወንጀል ቁጥር እንደ ምክንያትነት የሚነሳው በሀገሪቱ ያለው ዜጋ አብዛኛው የተማረና ያን ያህል ወንጀል ለመስራት የሚጋብዝ ሁኔታ ስለሌለ በመሆኑ ሲሆን እንደሚታወቀው የተስተካከለ ኢኮኖሚ ላላት ሀገርና ለስራ አጥ ዜጎች ገንዘብ ተቆራጭ ለምታደርግ ሀገር ወንጀል ይፈጸምባታል ብሎ ማሰብ ዘበት ሲሆን ከዚህም በተጨማሪም የስዊዝ ነዋሪዎች ሰላማዊነታቸውን እጅግ የሚወዱና ይህንንም ለማስጠበቅ የተቻላቸውን የሚጥሩ በመሆናቸው ሰላማዊ ሰልፍ ላይ እንኳን ተሳታፊ ለመሆን ፈቃደኛ የሚሆን ሰው ማግኘት እጅግ ከባድ የሆነባት ሀገር ናት። ታዲያ ለዜጎቿ ሰላምና ደህንነት ይህን ያህል የምትጨነቀው ስዊዘርላንድም ከትናንሽ ወንጀል ወጣ ብላ አርቃ የምታስብ ሀገር ስትሆን ድንገት አያድርገውና ዓለማችን ላይ የኒውክሌር ጥቃት ቢቃጣ ስዊዘርላንድ ግን ለክፉ ቀን ብላ የሰራቻቸው በርከት ያሉ መሸሸጊያ ዋሻዎች እንደገነባች ይነገርላታል። ይህም የዓለማችን ብቸኛዋ ሀገር ያደርጋታል። ሁለተኛ የደስታና የደስተኞች ሀገር በመሆኗ ስዊዘርላንዳውያን አንድ ሰው በምድር ላይ እስካለ ድረስ ሊኖረው የሚገባውን የኑሮና የምቾት ደረጃ ያላቸው ብዙም ያልተጓደለባቸው ህዝቦች ሲሆኑ አብዛኛውን ዜጎቿ ደስተኛ የሆኑባት ሀገር እንደሆነች በበርካታ ጥናቶች ያሳያሉ። አውሮፓውያን አቆጣጠር በ2021 በዩኤን አማካኝነት በወጣው ጥናት መሰረትም ስዊዘርላንድ የዓለማችን ሶስተኛዋ ዜጎቿ ደስተኛ የሆኑባት ሀገር ናት ሲል አስቀምጧታል። ለዚህም እንደ ምክንያት የሚጠቀሰው ደግሞ ያላት የተረጋጋ ኢኮኖሚ ሲሆን ህዝቦቿ ጥቂት ሰርተው ዳጎስ ያለ ደሞዝ የሚቀርብላቸው ህዝቦች ናቸው። ሶስተኛ ስዊዘርላንድና ተፈጥሮ። ስዊዘርላንድ ፈጣሪ ሳይሰስት የቸራት ተፈጥሯ ታይቶም ተወርቶም የማይጠገብ ሲሆን በውስጧ ከያዘቻቸው 7000 ሐይቆች አንስቶ ከምድር የራቁ ለሰማይ የቀረቡ ከሚመስሉት የአልፕስ ተራሮቿ ድረስ ሀገሪቱን እጅግ ማራኪ ውበት አላብሷታል። ከነዚህም ለማረንጓዴው መስኳ ባልተናነሰ በበረዶ የተሸፈነው ነጩ መልክዓ ምድሯም ሌላኛው ውብ ገጽታዋ ሲሆን በተለይም በበረዶ የተሸፈኑት ረጃጅም ተራሮቿ በቱሪስቶች እጅግ ተወዳጅ ከመሆናቸው ባለፈ የገቢ ምንጮቿም ጭምር ናቸው። ታዲያ ተፈጥሮ ብቻውን ምንም እንደሆነ የገባ ስዊዘርላንድም ፈጣሪ በቸራት ተፈጥሮ ላይ ድንቅ አገልግሎቶችን አክላበት አንዴ ከገቡ ውጡ ውጡ የማያሰኝ ድንቅ የመዝናኛ ስፍራዎችን በተራሮች ጫፍ ላይ ሳይቀር ገንብታ ቱሪስቶቿን እንደ ልብ እያዝናናች ትንከባከባለች። እነዚህ ቱሪስቶችን ከቦታ ቦታ እያዝናኑ የሚያጓጉዙ የኬብል መጓጓዣዎች፣ በእርጋታ የሚጓዙት ባቡሮቿ ሌላኛው የስዊዘርላንድ ገጽታዎች ሲሆኑ በዚህም በአመት ከ10 ሚሊዮን በላይ ሰዎች ይህችን ውብ ሀገር ጎራ እያሉ የሚጎበኟት ሲሆን በአማካኝ በአመት ከ12.6 ቢሊዮን ዶላር በላይ በቱሪዝም ብቻ የምታገኝ ሀገርም አድርጓታል። ሌላኛው አስገራሚው ነገር ደግሞ ስዊዘርላንድ ለቱሪስቶቿም ሆነ ለነዋሪዎቿ እጅግ ንጽህናው የተጠበቀን የመጠጧን በየጎዳናው የምታቀርብ ሀገር ስትሆን እንደው እግር ጥሎት በስዊዘርላንድ ጎዳናዎች እየተጓዙ ውሃ ቢጠሟችሁ ወደ ሱፐርማርኬቶች ከማምራት ይልቅ በየግድግዳው ጥግና በየአደባባዩ ከሚንቆረቆሩትና ንጽህናቸው ከማያሳስበው የውሃ መጠጫ ቧንቧዎች ላይ ጎንጨት በማድረግ ጥሞትን መቁረጥ ይችላሉ። አራተኛ ስዊዘርላንድና የተረጋጋ ፖለቲካዋ። ስዊዘርላንድ እጅግ ዘመናዊና ህዝቡን የሚያስማማ የፖለቲካ ስርዓት ያላት ሀገር ስትሆን በሌሎች ሀገራት እንደተለመደው አንድ የፖለቲካ ፓርቲ አሊያም አንድ ፕሬዝዳንት ተመርጦ ለ4 አሊያም ለ5 ዓመታት የሚመራበትን ስርዓት አይከተሉም። ይልቁንም በሀገሪቱ ካሉ 7 ትላልቅ የፖለቲካ ፓርቲዎች የተመረጡ 7 ሚኒስትሮች በጋራ ሀገሪቷን በስምምነት ይመሯታል። ስልጣን የሚይዙትም ለ1 ዓመት ብቻ ሲሆን በየዓመቱ በህዝብ ምርጫ ከ7ቱ መካከል አንዱ እንዲመራ ይደረጋል። ታዲያ በየዓመቱ የተለያዩ የፖለቲካ ፓርቲ ተወካዮች እንዲመሩ የሚደረግ ሲሆን ይህም እርስ በርሳቸው ያላቸውን አለመግባባት ወደ ጎን በመተው የሐሳብ ልዩነቶቻቸውን በመጠቀም ለሀገሪቱ በጋራ የተሻሉ ስራዎችን ለመስራት ያስችላቸዋል። አምስተኛ ስዊዘርላንድና ዲፕሎማሲዋ። ስዊዘርላንድ ከሌሎች ሀገራት ጋር ያላት ግንኙነት ገደብ ያለው ሲሆን በማንኛውም ሀገር ጉዳይ ላይ ጣልቃ የማትገባ ሀገርም ናት።
ይህም የውስጥ ሰላሟን ጠብቃና የተረጋጋች ሀገር ሆና ለመዝለቅ የረዳ ሲሆን ሌሎች ወደ ሀገሪቱ የሚገቡ ሰዎችም እንዲሁ ያለምንም ስጋት ገንዘባቸውን በስዊዝ ባንክ ለማስቀመጥ የሚመርጡበት ዋነኛ ምክንያትም በዚሁ ደህንነቷ የተጠበቀ ከመሆኑ ጋር በተያያዘ ነው። ይህ ሲባል ግን ስዊዘርላንድ ከውጭ የሚመጣባትንና ሉዓላዊነቷን የሚጋፋ ማንኛውንም ሀገር ከመፋለም ወደኋላ ትላለች አሊያም አቅሙ የላትም ማለት ሳይሆን ስዊዞች ሰላማቸውንና ደህንነታቸውን አጥብቀው የሚሹ በመሆናቸው በሌሎች ሀገራት ጉዳይ ጣልቃ በመግባትና ጎራ በመለየት ራሳቸው ላይ ችግር ለመፍጠር ፍላጎት ስለማይታይባቸው ነው። ስድስተኛ ስዊዘርላንድና ሀብቷ። ስዊዘርላንድ በተሟሉ የመሰረተ ልማት አገልግሎቶቿም ትታወቃለች። በተለይም በአገሪቱ ዋነኛ የትራንስፖርት አማራጭ በሆነው ዘመናዊና ፈጣን የባቡር ትራንስፖርት በዓለም አቀፍ ደረጃ ተወዳዳሪ አይገኝላትም። ስዊዘርላንድ ከባቡሮቿ በተጨማሪ በተራሮች ውስጥ ሳይቀር ሰንጥቀው የሚያልፉ እጅግ ዘመናዊና ሰፋፊ የመኪና መንገዶችም ጭምር ያላት ሀገር ስትሆን በአገሪቱ ዋነኛ የኃይል ምንጭ የነዳጅ ዘይት፣ ኒውክሌር ፓወር እንዲሁም ሃይድሮ ፓወር ናቸው። ታዲያ በአገሪቱ 680 የሚጠጉ ኤሌክትሪክ አመንጪ የሃይድሮ ፓወር ግድቦች የሚገኙ ሲሆን የሀገሪቱን 70% የኤሌክትሪክ ፍጆታ የሚያሟሉም ናቸው። ከሌሎች ያደጉ ሀገራት በተቃራኒው ስዊዘርላንድ የአየር ብክለት የሌለባትና ንጹህ አየር የሚተነፈስባት ሀገር ስትሆን እንደ አውሮፓውያን አቆጣጠር በ2005 ዓ.ም ጀምሮ ብክለት የሌላቸውን የኃይል ምንጮች ለማስፋፋት በፈረመችው ስምምነት መሰረት ያንኑ ለመተግበር ከፍተኛ እንቅስቃሴዎችን በማድረግ ላይም ትገኛለች። ሰባተኛ ጤናና ስዊዘርላንድ። የስዊዝ ሰዎች ጤናማና ዘመናዊ የሚባል ያኗኗር ዘይቤና የጤና ስርዓትን ከሚከተሉ ህዝቦች መካከል በግንባር ቀደምነት የሚቀመጡ ሲሆን አይብና ዳቦ ዘወትር ከገበታቸው የማይጠፉ የዘወትር ምግቦቻቸው ሲሆኑ ወይን ደግሞ ተወዳጁ የአልኮል መጠጣቸው ነው። ታዲያ ይህ ምኑን ጤናማ የምግብ ስርዓት ሆነ ትሉ ይሆናል። ነገሩ ግን እርሱ ሳይሆን ስዊዘርላንዳውያኑ በአብዛኛው ጊዜ በሚመገቧቸው ምግቦች ውስጥ እጅግ በጣም አነስተኛ መጠን ያለውን ስኳር መጠንን የሚጠቀሙ ሲሆን ከዚህ በተጨማሪም ከቤታቸው ውጪ ጊዜ ማሳለፍና የአካል እንቅስቃሴዎችን ማድረግ የሚያዘወትሩ ህዝቦች ናቸው። ይህም የተስተካከለ አቋምና ጤናማ ህይወት እንዲኖራቸው ረድቷቸዋል። ስምንተኛ ስዊዘርላንድና ትምህርት። ስዊዘርላንድ እጅግ ጥራት ያለው የትምህርት ስርዓት ያለባት ሀገር ስትሆን በተለይም በሁለተኛ ደረጃና በከፍተኛ የትምህርት ተቋማት ላይ የሚሰጠው ትምህርት ተወዳዳሪ የማይገኝለትና በብዙዎች ዘንድ እውቅና ካለው የአሜሪካ የትምህርት ስርዓት ሳይቀር የሚበልጥ የትምህርት ስርዓት አላቸው። ጥራትና ተማሪዎቹ በሚገባ የሚማሩትን ትምህርት ከልባቸው እንዲይዙትና ወደፊትም በህይወታቸው ተግብረው ተጨባጭ ለውጥ እንዲያመጡ የሚያደርግ ለየት ያሉ አዳዲስ መንገዶችን የሚሞክሩ ሲሆን ይህንንም የሚያደርጉት ለራሳቸው ዜጎች ብቻ አይደለም። ይልቁንም በአገሪቱ ከፍተኛ የትምህርት ተቋማት ተመዝግበው ከሚማሩ ተማሪዎች መካከል 21% የሚሆኑት ከተለያዩ ሀገራት ለሚመጡ ኢንተርናሽናል ተማሪዎች ጭምር እንጂ። በስዊዘርላንድ 4 የሥራ ቋንቋዎች ያሉ ሲሆን እነዚህም ጀርመንኛ፣ ፍሬንች፣ ጣሊያንኛና ሮማኒሽ በስፋት ይነገራሉ። በዋናነት የሚናገሩት ሮማኒሽ ቋንቋን ቢሆንም አብዛኛው ነዋሪ ግን ጀርመንኛ፣ ጣሊያንኛን ቢናገር ይቀናዋል። 10ኛ ስዊዘርላንድና ጎረቤቶቿ። ስዊዘርላንድ በአውሮፓ እምብርት ላይ የምትገኝና በዙሪያዋም ዋና ዋና የሚባሉ የዓለማችን ምርጥ ሀገራት የከበቧት ሀገር ስትሆን እነዚህም ፈረንሳይ፣ ጣሊያን፣ ኦስትሪያ፣ ጀርመንና ትንሿ ሊክተንስታይን ያዋስኗታል። ይህች ሊክተንስታይን በርካቶች ለመሄድ የሚመኟት ነገር ግን ጥብቅ በሆነው የቪዛ አሰጣጥ ስርዓቷ ምክንያት ብዙዎች የማይሳካላቸው ሀገር ስትሆን ዜግነት ማግኘት የሚችሉትም እዛው የተወለዱ የሀገሪቱ ዜጎች ብቻ ናቸው። በስዊዘርላንድም እንዲሁ ጥብቅ የሆነ የቪዛ ስርዓት ያለ ሲሆን የስዊዘርላንድ ነዋሪ ለሆኑ ሰዎች ግን ወደ ጎረቤት ሀገራት ለመሄድ እጅጉን ቀላል ነው። አብዛኛዎቹም የ3 ሰዓት የመኪና መንገድና ከ1 ሰዓት ያነሰ የአውሮፕላን ጉዞ ብቻ የሚያስፈልጋቸው ናቸው። እናም ውድ ቤተሰቦች ውቢቷን ስዊዘርላንድ እንዴት አገኛችኋት? የትኛው ነገሯ ይበልጥ ወደዳችሁላት? እስኪ ኮሜንት ላይ ሐሳባችሁን አሳውቁን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
እናመሰግናለን።